ሰላም ጤና ይስጥልን ክቡራትና ክቡራን የሳኮል ሬዲዮ 90.62 ቤተሰቦች ዛሬ ከሳኮል ሬዲዮ ወደ እናንተ ይዘን የቀረብነው ተስፋ ማድረግ ያለብን ማን ላይ ነው የሚለው ሐሳብን ነው። ብዙ ጊዜ በዙሪያችን ላይ ባሉት ነገሮች ተስፋ እናደርጋለን፣ በመንመካባቸው ነገሮች ምናልባትም ዕውቀታችን ሊሆን ይችላል፣ ገንዘባችን ሊሆን ይችላል፣ አሊያም ደግሞ ቤተሰቦቻችን ዘር የምንለው ነገር በዙሪያችን ያሉት ነገሮች ላይ ልንመካ እንችላለን። እነዛ ነገሮች ግን ተስፋ ሊሆኑ አይችሉም። እዚህ ጋር ብዙ ማምታታት የሌለብን ነገር ቢኖር ፈጣሪንና ጠፊ ነገርን ማለትም እንዲህ ገንዘብንም ሀብትንም ዕውቀትንም ቤተሰብንም አንድ አድርገን ማየት የለብንም። ተስፋ ሲባል ትልቅ የሆነ መከታ ማለት ነው። የማይጠፋ የማይወድቅ ያንን ነገር ለኛ ሊያደርግልን የሚችል ያንን ተስፋ አርገን ጠብቀን ሊያሳፍረን የማይችል አይነት ነገር መሆን አለበት። ሐሳቡን የማይቀይር ለኛ በሚሆነው መልካም ላይ ቅር የማይለው ነገር መሆን አለበት። ያ ደግሞ ፈጣሪ ነው እና ብዙ ጊዜ እኛ እንደዛ አይነት ስህተቶችን እንሰራለን እና እኛም ኢትዮጵያውያን በተለይ የሆነ ጊዜ በስደት ጉዞ ላይ የተከሰተ ክስተት ነበር። እኔ አሁን ያለሁበት ደቡብ አፍሪካ ላይ ቢሆንም እንዲህ ሁለተኛውን ጉዞ ተሳክቶልኝ መጥቼ ከመግባቴ በፊት የመጀመሪያው ጉዞ እንዳለመታደል ሆኖ ወይም ደግሞ እንደ እግዚአብሔር ሳይፈቅድ ቀርቶ እስር ቤት ላይ ነበርኩኝ። ታንዛኒያ እስር ቤት ከሀገር ውጪ ማለት ነው። እና ያንን ጉዞ ስናደርግ እንደ ማንኛውም ኢትዮጵያዊ ስደተኛ ለኔ በሚቀለኝ በሙያሌ መንገድ ነበርና የወጣሁት። ሙያሌን ሴሎ በራ ጋምቦን አቋርጬ ኬንያንም አልፌ ልክ ታንዛኒያ ስደርስ በቪዛና ፓስፖርት ምክንያት ተያዝኩኝ እና እስር ቤት ተወረወርን። ፍርድም ተቀበለን። ያው የ6 ወር ፍርድ ነበር። እኔ የ6 ወር ማለት ያው ታውቃላችሁ የእስር ቤት ታሪክ ያላችሁ ሰዎችና ምናልባትም ከህግ ጋር ግንኙነት ያላችሁ ሰዎች ልታውቁ ትችላላችሁ። አማክሮ የሚባል ነገር አለ። ኦፊስ 2 ወር ቀንሶልኝ 4 ወር ነበር ፍርዴ። ያው እንደ ህጉ ከሆነ ማንኛውም ጥፋተኛ ወንጀለኛም ይሁን ያለውን የፍርድ ጊዜውን ከጨረሰ በኋላ ከወንጀለኞች ጋር ተቀላቅሎ መኖር የለበትም እና ነፃ ነው እሱ ማህበረሰብ ውስጥ ላይ መቀላቀል አለበት። ግን የኛ እንደዛ ሊሆን አልቻለም። ምክንያቱም እኔ ስገባ በጣም ብዙ የማውቃቸው ልጆች ነበሩ። በጣም አብሮ አደጎቼ ወዳጆቼ የሚሆኑ ሀዘኔን ደስታዬን ሊጋሩ የሚችሉ ልጆች ነበሩና ብዙም አልተጎዳውም ነበር። እነሱ ተቀብለውኝ ነበርና አስቦት ከሀገር ውጪ ቋንቋችሁን የሚያውቅ የሚንከባከባችሁ የሆነ የሚያስፈልጉ ነገሮችን ለእናንተ የሚያደርግላችሁ ሰው ማግኘት ማለት ትልቅ መታደል ነው። እኔ ከነዛ አንዱ ነኝና እነሱን የሰጠኝ አምላክ ይመስገን። በጣም በጣም አድርጌ በዚህ አጋጣሚ ላመሰግናቸው እወዳለሁ። በጣም እወዳቸዋለሁ። የሀገሬ ልጆች በጣም የረዳችሁኝ፣ በጣም የተንከባከባችሁኝ እግዚአብሔር ያክብርልኝ፣ ውለታም መላሽ ያርገኝ እና ለራችሁ የፈለኩት ከዛ ሌሎችም ደግሞ ነበሩ የሀገሬ ልጆች በጣም ረጅም ጊዜ የታሰሩ ማለትም እዛ እስር ቤት ላይ ፍርዳቸውን ጨርሰው 3 ዓመት የሞላቸው ወደ 4 ዓመት የተጠጋጉ 2 ዓመት 1 ዓመት ከምናምን የቆዩት ነበሩና የኔም ፍርድ ያለቀ ከዛ በኋላ ፍርድ ያለቀ ወይም ፍርዳችንን የጨረሰን ልጆች ብቻ በተለይ ያው ፍርድ ላይ ያለው እስካሁን የመንግስት እስረኛ ነውና ምንም የማድረግ ምንም አሁን የመውጣትና ምናምን አይነት መብት የመጠየቅ ማለትም እንደዛ አይነት ነገር የመጠየቅ መብት የለውም። እኛ ደግሞ ፍርዳችንን ስለጠየቅን ማለትም ፍርዳችንን ስለጨረስን የመውጣት ፍላጎት አለን እና መውጣትም አለብን። ጾምን ያው ያሉት ነባር እስረኞች ያውቃሉና ምግብና መጠጥ ላይ አድማ እናደርጋለን። አድማ አደረግን፣ አደምን። ከዛ ሜዳ ላይ ወጣንና ለ2 ቀን ከምናምን ምግብና ውሃ ሳንበላ ሳንጠጣ ቆየን። ያው እዛ ጋር እዚህ ጽሁፍ ላይ ስላለን እንዳያምታታችሁ ምግቡ ኡጋሌ ይባላል፣ ገንፎ ነው። ከዛ ደግሞ ማረግ ይባላል። ኖርማሊ እስር ቤቱ ለእስረኞች ብሎ የሚያዘጋጀው ምግብ ገንፎና ቦሎቄ ነው እና ኡጋሌና ማረግ ይባላል። እነሱ ነገሮች ከመብላት ተቆጠበን። ምንም አፋችን ላይ ሳይደርስ ምንም ሳንጠጣ ካሉት ከፍርደኞች ተለይተን ሜዳ ላይ ወጥተን ቁጭ አለን እና ከዛ በኋላ ኢሚግሬሽን መጣና አናገረን። ምንድነው የምትፈልጉት አለ። መሄድ ነው የምንፈልገው። እንደዚህ ተስፋ ምናምን ሊሰጠን ሞከረ። ምክንያቱም ከኮሮና በፊት ማለትም ሰዎችን እንመልስ ነበር። አሁን ኮሮና መጥቶ እንዲህ የፍላይት ነገር የጉዞ ነገር በተለይ እንዲህ በህብረት ጉዞ የማድረግ እንትኑ በጣም ጠባብ ስለሆነ
በዛ ምክንያት ነው ልንመልሳችሁ ያልቻልነው ምናምን አይነት ነገር አለ። ኖ እንደዛ ሳይሆን እኛ አሁን እኛን የሚመለከተን የሀገራችን ወኪል አምባሳደር እዚህ ያለና እሱን ማናገር እንፈልጋለን፣ ከሱ መስማት እንፈልጋለን አለን። ተደወለለት። አምባሳደሩም መጣ። ያው አሁን ዋናው ሐሳቤ ላይ መጥቻለሁ። በጣም ተስፋ አድርገን ነበር አምባሳደሩን ተስፋ ስላደረግን ያስወጣናል ወይም ይዞን ይሄዳል ምናምን ብለን ነበር ያሰብነው። ያው አባት አይደል፣ የሀገር ተምሳሌት ሀገር ነው፣ የአብይ ወኪል ነው እዛ ጋርና በቃ በጣም ደስ አለን። ልክ እሱ ሲገባ አማርኛ አወራ፣ አየነው፣ ደስ አለን። በጣም ቆንጆ ደስ የሚል አምባሳደር ነውና ከዛ በኋላ ግን የተፈጠረው ነገር በጣም ልብ ሰባሪ ነበር። እሱኛውን እዚህ ጽሁፌ ላይ አስፈሬዋለሁና እስኪ ወደ ጽሁፉ እንሂድ። መልሱን በጥያቄ አንድ ቀን ተስፋችን አምባሳደር መጣ መስሎ ነፃ አውጪ ከእስር የሚያስፈታ ግን የለቀቀብን የስድብ ጋጋታ ሀገር ክዶ የወጣ ሀዲያ ከምባታ ብሎ እንዲጠየቀኝ ማን አንተን አወጣ ለሰራው ጥፋት ሰበቤን ሳበጃጅ ሀገሬ ሰው ወዳጅ አይደለች አሳዳጅ ሂድ ዞር በል ከፊቴ አትቁም በኔ ደጅ ብላ ገፍታኛ አታውቅ ኩርሼ ጠግቤ ጠጥቼ ረክቼ ሁሌም ከእሷ እጅ ወይ ጣጣ ሰበብ ከየት ይምጣ ሁሉም ሰው ሲንጫጫ ስለ ስቃይ ብርታት ኑሮ በእስር ቤት አይደለም እንደ ቤት ስማኝ አባ የለ አንዴ የኔ እናት ብለ አትዘባርቅ አታወራ ውሸት በአምባሳደሩ ፊት። መልስ እንኳን ከባድ ነው ጥያቄው ይሄ ነው ብለ ስትመልሰው መልሱን በጥያቄ ቆይ በል እስኪ አንዴ አንተኛው ወዳጄ ኧረ ጉዴ ሊጠይቀኝ ነው እንዴ ብዬ ስንቀጠቀጥ ጥያቄህን ቀጥል ከቶ አትሳቀቅ አለኝ አምባሳደሩ። እኔም ልክ እንደዛ ስባል ልቤ ተፈታታ። አመሰግናለሁ ይሁን ወገኔ ቀን በቀን ጋሌ ሰልችቶኛል እኔ ማረጌውን ቢሆን ጠንቅ ነው ለሆዴ ፊታቸው ሸክላ ድስት እግራቸው ጉደሬ ሆደ ባልዲ የሆኑ እጃቸው ቡቱሌ ወሬያቸውን ቶፎንቶ አፋቸው ባለጌ እኚህ ሶዶማውያን አልጣሙኝም ለኔ ስለዚህ ወገኔ መልሰኝ ሀገሬ። በጣም ጥሩ እንዲህ ነው ነገሩ አሉ አምባሳደሩ ትንሽ ያቅማሙ። እንደዚህም እያሉ መልሳቸውን አሰሙ። ይሄኛው እስር ቤት ገቶ አይደለም ገነት ጥልቅ ሲኦል እንጂ ችግር የሞላበት ለጊዜው በእኛ እጅ ምንም የለም በጀት ኡጋሌውን ብሉ በርቱ እንጂ በጸሎት ፈጽሞ አትጾሙ መውጣታችሁ አይቀርም ከዕለታት አንድ ዕለት ፈጣሪ ያለለት አሉ አቶ ምክሩ እኛን ሲያስፈራሩ። አንድን ቀን ቢቆርጡ እንደው ለኛ ጥሩ ወሽመጥ ቁርጥ አለ በረታ ሐዘኑ ተስፋ ስላልታየን እኛም ተበታተን አበቃ ነገሩ። እንግዲህ ይሄን ይመስል ነበር። በጣም ተስፋ ያደረግነውና ያመንነው ሰው መጥቶ ያለውን የእስር ቤት ሁኔታኛ ምናውቀውን መልሶ ይሄኛው ገነት አይደለም ሲኦል ነው፣ የሲኦል ተምሳሌት ነው። ስለዚህ የተሰጣችሁን ነገር ብሉ፣ ጠጡ፣ በጸሎት በርቱ፣ መውጣታችሁ አይቀርም አንድ ቀን። እኛው ቀይሶን ይሄዳል ብለን ነበርና የጠበቅነው በቃ እዚህ ያለውን ላይፍ ኢንጆይ አድርጉ፣ ራሳችሁን አትጉዱ፣ መውጣታችሁ አይቀርም ብርሃም ብሎ አወራንና ተስፋችን በቃ ዛጋ ነው። ወሽመጣችን ቁርጥ ያለ ወሽመጥ ቁርጥ ያለ የሚባል አማርኛ ታውቃላችሁ። ልባችሁ የሆነ በቃ ሲሰበር በጣም ሰፍ ብላችሁ ጠብቃችሁ ከዛ በቃ ያ የጠበቃችሁት ነገር ሳይሆን ሲቀር ምናምን አጋጥሟችሁ ያውቃል። እና በቃ እንደዛ ተፈጥሮ ነበርና ተስፋ ስናደርግ ሁሌም ተስፋ የምናደርግበትን ነገር ለይተን እንወቅ። አያችሁ በዛ ሰዓት ላይ እኛ ስንጾም ምናልባትም ጾምና ጸሎቱን ለፈጣሪ ብናደርግ ምግባችንን ለስጋችን የሚሆነውን በቃ አላ እንዲህ የፊሽታ ነገሮችን ትተን ወደ ፈጣሪ ብንጠጋ በዛ ሰዓት ላይ ለኛ ትንሽ ቢያንስ ፈጣሪ ሰውንም እንዲራራልን ሊያደርግ ይችል ነበር። መንገዶችንም ሊያመቻችልን ይችል ነበር እና ትንሽ ጊዜያችንን ያራዘምን መሰለኝ በዛ ሰዓት ላይ አጉል ጾም ብለን ጊዜያችንን አራዘም ነው። ምክንያቱም ፈጣሪ ላይ ያለንን እምነት
ትተን በሰው ላይ እምነታችንን ተስፋችንን አድርገን ነበር። ስለዚህ ወዳጆቼ ምንድነው ልላችሁ የፈለኩት በተለይም በዚህ ዘመን ላይ ያለን እኛ ተስፋ ስናደርግ ተስፋ የምናደርግበትን ነገር ለይተን እንወቅ። ሁሌም የማይሰበር ተስፋ የላይኛው የፈጠረን አምላክ ብቻ መሆኑን አትዘንጉ። ከሳኮል ሬዲዮ 90.62 የዛሬው ፕሮግራም ይህን ይመስል ነበር። አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ቀን